ሰላም ሰላም በዛሬው ቪዲዮ ወደ ቫር ሩም ገብተናል። ዛሬ ትኩረታችን እንዴት ቫር እንደሚሰራ ነው። እሱ ብቻ ሳይሆን እዚህ ሩም ውስጥ የጨዋታዎች ከለር ኮሬክሽን፣ ቪዙዋላይዜሽን እና በተለያየ ቋንቋ የሚተላለፍበትን ክፍል እናያለን። በቅድሚያ ሁላችንም ማወቅ ያለብን የቫር ሩም ብዙዎቻችን እንደምናስበው የሚገኘው ስቴዲየም ውስጥ ሳይሆን ከስቴዲየም ውጪ ነው። በዚህም ትልቅ ቢልዲንግ ውስጥ ከ8 እስከ 10 ከዛም በላይ ሩሞች አሉ። እነዚህም የተለያዩ ጨዋታዎችን ይከታተላሉ። እንደሚታወቀው ብዙ ጊዜ አርብ፣ ቅዳሜ፣ እሁድ ጌሞች አሉ እና ካስተዋላችሁ ከ8 የሚበልጡ ግጥሚያዎች በተመሳሳይ ሰዓት አይደረጉም። የሊጉ የመጨረሻው ሳምንት ጨዋታዎች ካልሆኑ በስተቀር ማለት ነው። ቫር ማለት ቪዲዮ አሲስታንት ሪፈሪ ሲሆን ቤዝድ የሆነው ኢሜጅ አናላይሲስ ላይ እንደምታውቁት ስቴዲየም ውስጥ ብዙ ካሜራዎች አሉ። ብዙ ስላችሁ ያው በየአንግሉ ነው። እዚህ ጋር የምታዩት ማፕ የካሜራዎቹን አቀማመጥ ሲሆን ከሴሬ የተወሰደ ነው። 20 ካሜራዎች አሉት። አንዳንዶቹን በቲቪ የምናያቸው ሲሆን ለምሳሌ ካሜራ 1 እና 2 ከዛም ከተጫዋቾቹ መቀመጫ መካከል የምናገኘው ካሜራ 3 አለ ማለት ነው። ሌላኛው ደግሞ 16 ሜትር በመባል የሚታወቀው የፔናልቲ ቦክስ ካሜራ ነው። በተረፈ ከግቡ በስተጀርባ የምናያቸው ናቸው ማለት ነው። በአጠቃላይ እነዚህ ካሜራዎች በጣም ጥራት ያላቸው ናቸው። አንዳንዶቹ ሱፐር ስሎሞ፣ አንዳንዶቹ ደግሞ የሚገርም ዙም የማድረግ አቅም አላቸው። ሌላኛው አስገራሚ ነገር ደግሞ ለምሳሌ ሱፐር ስፖርት፣ ስካይ፣ ዳዝን እነዚህ ላይቭ የሚያስተላልፉ ድርጅቶች ካሜራ ማስቀመጥ ቢፈልጉ ማስቀመጥ የሚችሉት ለቫር እንዲመቹ አድርገው ብቻ ነው ማለት ነው። በጣም ወሳኝ ጨዋታ ሲኖር ደግሞ ልክ እንደ ፋይናል ወይም ደርቢ ከ40 በላይ ካሜራዎችን ልንጠቀም እንችላለን። በዚህም ጊዜ እነዚህ ምስሎች ሞኒተሮቻችን ላይ በጣም በሽርፍራፊ ሰከንዶች ይደርሳሉ እና እንዴት የሚለውን ደግሞ ላሳያችሁ። ይህ ቢልዲንግ ወደ 240 ኪሎ ሜትር ርዝመት ያለው ኬብሎች አሉት። ማለትም ከአዲስ አበባ እስከ ሻሸመኔ ማለት ነው። አስቡት፣ በጣም ሩቅ ነው። እናም በፋይበር ኦፕቲክ ቴክኖሎጂ አማካኝነት ነው ከስቴዲየሙ እስከ ቫር ቢልዲንግ የሚደርሱት እና ከ1 ሰከንድ ባነሰ ጊዜ ውስጥ ምስሎቹ ይደርሳሉ ማለት ነው። በጣም ፈጣን ናቸው። ስቴዲየሙ ቅርብም ሆነ ሩቅ ለውጥ የለውም። ይህም ለዳኞቹ በአካል ያሉ ያህል እንዲነጋገሩ ይረዳል። አሁን ደግሞ ከብዙዎቹ አንዱ ወደ ሆነው የቫር ሩም ገብተን ያለውን ነገር እናያለን። በነገራችን ላይ በአሁኑ ሰዓት ደረጃውን የጠበቀ ቫር ያለው የጣሊያን ሊግ ነው። እንደምታዩት ምንም አይነት መስኮት የለውም። ይህም የሆነው ዳኞቹ ዲስትራክት ሳይሆኑ ገንጠል ብለው በነፃነት ፎከስ አድርገው እንዲዳኙ ነው። እና ለምን ኖርማል ልብስ ለብሰው ታዲያ ይዳኙ ምናምን ልትሉ ትችላላችሁ። ነገር ግን ዳኞቹ በሙሉ ትኩረት ጨዋታው ውስጥ ያሉ ያህል እንዲሰማቸው ሲባል የዳኛ ትጥቅ ለብሰው እንዲዳኙ ይደረጋሉ ማለት ነው። አሁን ደግሞ አንዳንድ በተን እናያለን። እዚህ ጋር እንደምታዩት 2 በተኖች አሉ። ቀዩ የሚጠቅመው ሜዳ ውስጥ ካለው ዳኛ ጋር ለመገናኘት ነው፣ መደወያ በሉት። እናም እሱን በምንጫንበት ጊዜ ከዳኛው ጋር መነጋገር ይቻላል ማለት ነው። ለምሳሌ በጨዋታ መሃል አንድ ችግር ቢፈጠር ጨዋታው አያስቆመውም ወይም ዳኛውን አይጠራውም። ነገር ግን አረንጓዴ በተን አለ፣ እሷን በመጫን ማርከር እናደርጋለን ማለት ነው። ያው ከጨዋታ ምስል በታች ታይም ላይን አለ፣ እዛ ላይ እንደ ምልክት ሆኖ ይቀመጣል። ከዛ ጨዋታው ከተቋረጠ በኋላ በድጋሚ እናየዋለን ማለት ነው። እዚህ ጋር ግን ማወቅ ያለብን ቫር ሁልጊዜ ጣልቃ አይገባም። የሚገባው በ4 ስፔሲፊክ ኬዞች ነው። 1 ጎል ሲገባ፣ 2 ፔናልቲ፣ 3 ደግሞ ቀይ ካርድ ያው በስትሬት፣ 4 ደግሞ ሚስቴክን አይደንቲቲ ማለትም በስህተት ለሚገባው ሰው ሳይሆን ለሌላ ሰው ካርድ ሲሰጥ ማለት ነው። የኦፍሳይድ ሩል ግን ይለያል። ከተወሰነ ጊዜ በኋላ ሴሚ አውቶሜትድ የሚባል ቴክኖሎጂ ተፈጥሯል እና ስራው 10 ወይም ከዛ በላይ የተጠላለፉ ካሜራዎች አሉ እና በተመሳሳይ ሰዓት የተጫዋቾቹን እንቅስቃሴና የኳሷን ያያሉ እና ይህ ቴክኖሎጂ በሞኒተራችን ላይ መልእክት እየላከ እዚህ ጋር እንደምታዩት አረንጓዴ ነው። ስለዚህ ኦፍሳይድ አይደለም። ነገር ግን ቢሆን ኖሮ በ1 ሜትር ርቀት ውስጥ የምናያት ምልክት ኦሬንጅ ትሆን ነበር። ከዛ ግን በቀይ ይሆናል፣ ያው ኦፍሳይድ ማለት ነው። አንድ ተጫዋች ኳስ ሳይነካ ኦፍሳይድ ሊሆን ይችላል። ይህም ጊዜ ቴክኖሎጂ ኦፍ ስለሚል የሰው ገዛ ይገባበታል። ለዚህም ነው ሴሚ አውቶሜትድ ኦፍሳይድ የተባለው። ግን ይሄ ብቻ አይደለም። እንደምታውቁት ጎል ላይን የሚባልም ሌላ ቴክኖሎጂ አለ። ከ12 ካሜራ በላይ ሲሆኑ በትንሹ 6 በየጎሉ ይቀመጣሉ። እናም ከ500 በላይ ምስሎች በሰከንድ በማንሳት ለዳኛው
ሰዓት ኳሷ መስመር ካለፈች ቫይብሬት በማድረግ መልእክት ያደርሳሉ ማለት ነው። ይህም የሚሆነው ኳስ ውስጥ ምንም አይነት ቺፕ ወይም በጎሉ ዙሪያ ላይ ሴንሰር ሳይኖር ነው። እና የመጨረሻ አንድ ቲፕ የጎል ላይን ቴክኖሎጂ በማንኛውም ኳስ አይሰራም። የሚሰራው በሊጉ ኦሪጂናል ኳስ ብቻ ነው። እናም ይህ ለብዙ ዳኞች ህልም የሆነውን ቴክኖሎጂ እንዴት ታዩታላችሁ? ያስፈልጋል ከሚሉት ውስጥ ነው ወይስ አያስፈልግም ከሚሉት ውስጥ? ሀሳባችሁን እስኪ በኮሜንት አሳውቁኝ። ይመቻችሁ። ቴንክ ዩ